ምእመናን ቅዳሴ አስቀድሰው ከቤተክርስቲያን ቆይተው ስጋውን ደሙን ተቀብለው ሲመለሱ ወዴት ቆያችሁ ብለው ቢጠይቋቸው ከትልቅ አዳራሽ ገብተን የጣፈጠ ዳቦ በልተን የወይን ጠጅ ጠጥተን መጣን ብለው እንዳይስቱ ቢገኝ ቢኖር ኤጲስቆጶስ ወይም ጳጳስ ባይኖር ደግሞ የተማረ ካህን ተርጉሞ እንዲያስተምራቸው ስርዓት ተሰርቷል። ከሌሎቹ አይነት ምስጋኖችና ጸሎቶች ይለያል። ይህም የሚለይበት ምክንያት ምንድነው? እግዚአብሔር ከኛ አንዲት የሚፈልጋት ነገር በንጹህ በቀናች ሃይማኖት መኖራችንን ነው። በንጽህና ሆኖ ወደ ጌታ ስጋና ደም ያልቀረበ ሰው ደይነው መቅሰፍቶ በላለርሱ ቅዱስ ዮሐንስ አፈወርቅም ይህንን ይደግመዋል። በንጽህና ሆኖ ወደ ጌታ ስጋና ደም የማይቀርብ ሰው ለራሱ ፍዳውን በላ። የክህደትና የጥርጥር ሌባ ነጥቆ እንዳይወስደን የጸና ግንባችንና አጥራችን ስለ ሃይማኖታችን መማር። ስጋውን ደሙን ከመቀበላቸው በፊት ምእመናን ይህንን መማር አለባቸው። በሃይማኖተ አበው የመጀመሪያው ምዕራፍ ላይ ብንመለከት እልመስጦ አገያ ይላል። እዛ እልመስጦ አገያ ላይ ይህችን የሐዋርያትን ሃይማኖት ምእመናን ስጋውን ደሙን ከመቀበላቸው አስቀድሞ ከደገኛው የቅዳሴ ስርዓት አስቀድሞ ሊሰሙት ሊማሩት ይገባል ተብሎ ስርዓት ተሰርቷል። እንግዲህ ንዑሰ ክርስቲያን የምንላቸው ቀጥታ ትርጉሙ የክርስቲያን ታናናሾች ማለት ነው። ታናሽነታቸው በምንድነው ልንል እንችላለን? በሁለት ነገር ነው።